የምታዩት ነገር ሁሉ በየሰከንዱ ስልካችሁ ላይ ስክሪንሾት እየተደረገ እንደሚቀመጥ ታውቁ ነበር? አዎ፣ ስልካችሁ በየቀኑ የምታዩትን እያንዳንዱን ምስል በድብቅ እያጠራቀመ ስፔስ እየጨመረባችሁ ይገኛል። ለዚህ ነው ስልካችሁ ምንም ነገር ሳይኖርበት ስቶሬጅ ፉል እያለ የሚያስቸግራችሁ። ዛሬ ደሱ ተች ይህን ሚስጥራዊ ፋይል የት እንደሚደበቅና እንዴት እንደምታጠፉት ያሳያችኋል። ተከታተሉኝ። በመጀመሪያ ማይ ፋይል እንገባለን። ከዛም በመቀጠል 3 ነጠብጣቧን በመንካት ሴቲንግ የምትለው አነካለን። ከዛም ሾው ሂድን ሲስተም ፋይል የምትለው እናበራታለን። ካበራናት በኋላ ወደ ኋላ አንድ ጊዜ እንመለስና ኢንተርናል ስቶሬጅ የሚለው እንነካለን። እዚህ ጋር ከነካን በኋላ ሞቪስ የሚል እንፈልጋለን። ሞቪስ የሚለው ከሌለ ላይ ሰርች ማድረግ ትችላላችሁ። ሞቪስ የሚለው ላይ ስንጫን መጀመሪያ ላይ ታብኔል የሚለውን እንጫናለን። ከዛም እነዚህን የምትመለከቷቸው እሱ ራሱ የሚያስቀምጣቸው ፋይሎች ናቸው። እኔ ጋር 76 ፋይል አግኝቻለሁ። እናንተ ጋር ስንት እንዳገኛችሁ በኮሜንት አስቀምጡልኝ። አንዷን ጫን ብለን ይዝና ኦል የሚለውን እንመርጣለን። ከዛም ዲሌት እናረጋቸዋለን። ከዛም ዲሌት ካደረግናቸው በኋላ ወደ ሪሳይክል ቢን ነው የሚሄዱት። እንደገና አሁንም 3 ጊዜ እንነካና እንመለሳለን ወደ ኋላ። 3 ጊዜ ነክተን ከተመለስን በኋላ ወርታች ወረድ ብለን ሪሳይክል ቢን የሚለውን እንጫናለን። ሪሳይክል ቢን ውስጥ ቅድም ያሳየዋችሁ ፋይሎች በጠቅላላ እዛ እናገኛቸዋለን። አሁንም ቅድም ባሳየዋችሁ መሰረት ጫን ብላችሁ በመያዝ ሁሉንም ዲሌት ታረጋላችሁ። እንደዚህ በማድረግ በቀላሉ አላስፈላጊ ፋይሎችን ከስልካችን ማስወገድ እንችላለን ማለት ነው። የቪዲዮው መረጃ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ አበረታቱኝ። ለሌሎች ጓደኞቻችሁም እንዲደርስ ሼር አድርጉት። እንደዚህ ያሉ አዳዲስ የቴክኖሎጂ መረጃዎች እንዳያመልጣችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በቀጣይ ቪዲዮ እስከምንገናኝ ደሱ ተች ነበር። ሰላማችሁ ይብዛ።